ሰላም ውድ ቤተሰቦቻችን የቻናላችን ተከታዮች የዩቲዩብ ተከታዮቻችን ሰብስክራይብ ያደረጋችሁ ስራችን ብታበረታቱ አሁን የማሳያችሁ የቁም ሳጥን አሰራር ነው። ከመጀመሪያ ለጀመሪያዎችም ይሆናል እናቀውንም እናሳውቃለን። ታሪ ያደርጋችሁ የማያውቁ አድርሱ። አሁን ቁም ሳጥን የምንሰራው ከአራት ተከፋሽ ቁመት 2 ሜትር ነው የምናደርገው። እዚህ ያቺ 2 ሜትር ማለት ነው። ከ2 ሜትር ላይ እንቆርጣለን። ይሄ ስኳድራ ይባላል። ይቺ ደግሞ ተመለከቷት ከተራለች። ከተራችንን እንይዛለን። ከታች ያለ ኤምዲኤፍ እንዳይዛብን ከታች ጋር ኤምዲኤፍ ቁጭ እናደርጋለን። ከዛ የከተራዋን ቲክነስ ከዚህ ስኳድራችን እንለካለን። እዚህ 11 ነው። ሻርፕ እንዲቆርጥልን ማለት ነው። እንቆርጣለን። አሁን በ2 ሜትር ቁመት በ2 ሜትር ቆርጠናል። ዴፕስ ደግሞ ጥልቀቱ ደግሞ እያንዳንዳቸው የሚያደርጉት 45 ነው የሚሰሩት። እኛ ጋር ግን የምንሰራው በ55 ይሆናል ማለት ነው። ያው እንዳይጠብ ጨርቅ ምናምን አይይዝም። 45 ሆነ ማለት በጣም ያንሳል። ስለዚህ በ45 ነው የምንቆርጠው ማለት ነው። 55 ስለዚህ 2 ሜትር በ55 ነው እየቆረጥን ያለ ነው። ስለዚህ ሁሌም እንደምናደርገው ይቺ የከተሯ 11 ናት ምን ጊዜ ማለት ነው። የምንቆርጠው ይሄ ወደዛ 11 ነው። 55 ላይ ሻርፕ እንመጣለን ማለት ነው። ስለዚህ አሁን የለካነውን እንቆርጣለን ማለት ነው። ይሄ 55 አራት ተከፋሽ ቁም ሳጥን ነው የምንሰራው አሁን። ጥራት ባለው ማቴሪያል ነው እየሰራን ያለነው። ይሄ የለበሰ ቁም ሳጥን ነው። ማሰራት ለማዘዝ የምትፈልጉ አድራሻችን ወሎ አገስታ ጀርባ የሱ ፈርኒቸር ይባላል። ቤተሰቦቻችን ይኸው ጨርሰናል። 55 በ2 ሜትር እና 55 በ ጨርሰናል። ይኸው ወደ መጨረሻ ላይ ላይክ እና ሰብስክራይብ እንዳትረሱ ባካችሁ። ምንድነው ምቀኝነት ነው እንዴ? በቃ ላይክ እና ሼር አድርጉን። በቃ ሰብስክራይብ አድርጉን። በቃ ምን ችግር አለው? አበረታቱ። ቀጣይ ቪዲዮ እስከምንለቃችሁ ድረስ ደግሞ መጨረሻ ላይ ፋይናል እናሳያችኋለን። መልካም